በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐዋርያ ወንጌላዊ ሰማዕት ቅዱስ ሉቃስ። ቅዱስ ሉቃስ የተወለደው በመጀመሪያው መቶ ክፍለ ዘመን መነሻ አካባቢ ነው። የተወለደውም ያደገውም በመቄዶንያ አካባቢ ነው። ጌታችን ተጠምቆ ማስተማር ሲጀምር የአምስት ገበያ ሕዝብ ያህል ይከተሉት ነበር። ከዛም ውስጥ 120ውን ለቤተሰብነት መርጦ ነበር። እንግዲህ ቅዱስ ሉቃስ የጌታ ቤተሰብ የሆነው በዚህ ጊዜ ነው ማለትና ጌታችን መድኃኒታችን ኢየሱስ ክርስቶስ ከ72ቱ አርድእት ውስጥ ደምሮታል ቅዱስ ሉቃስን። እንግዲህ ቅዱስ ሉቃስ ጌታን እየተከተለ 3 ዓመት ከ3 ወር ከጌታ እግር ቁጭ ብሎ ተምሯል ማለት ነው። እንግዲህ ቅዱስ ሉቃስ ወደ ሐዋርያነት ከመምጣቱ በፊት የሕክምና ስራ ይሰራ ነበረ። እንግዲህ ሐዋርያት ከብዙ ስራ ነው ተጠርተው ወደ ሐዋርያነት የመጡት። ቅዱስ ሉቃስም ከሕክምና ነበር የመጣው። የጌታ ደቀ መዝሙር ከሆነ በኋላ ደግሞ የነፍስ ሐኪም ተብሏል ማለት ነው። እንግዲህ ቅዱስ ሉቃስ ወንጌልን እንዲጽፉ ከተመረጡ ቅዱሳን ውስጥ አንዱ ነው። እንደምናውቀው 4ቱ ወንጌላውያን ሁለቱ ከ12ቱ ሐዋርያት ሁለቱ ደግሞ ከ72ቱ አርድእት ናቸው። ቅዱስ ዮሐንስ እና ቅዱስ ማቴዎስ ከ12ቱ ሐዋርያት፣ ቅዱስ ሉቃስ እና ቅዱስ ማርቆስ ደግሞ ከ72ቱ አርድእት ናቸው። ለምን ከ12ቱ ሐዋርያትና ከ72ቱ አርድእት ሆኑ ቢሉ አራቱም ከ12ቱ ሐዋርያት ቢሆኑ ኖሮ ለመርዳት የሚከብድ ከባድ ነው ብሎ እንዳንተወው፣ አራቱም ከ72ቱ አርድእት ቢሆኑ ደግሞ የተናቀ የተረሳ ነው ብለን እንዳንተወው መሀል ላይ ሁለቱም ከ12ቱ ሐዋርያት ሁለቱ ደግሞ ከ72ቱ አርድእት ነው ወንጌሎቹ የተጻፉት ማለት ነው። እንግዲህ ከ72ቱ አርድእት የሆኑት ቅዱስ ማርቆስ እና ቅዱስ ሉቃስን ቅዱስ ጳውሎስ እየተራዳው ነው የጻፈው። ቅዱስ ማርቆስን ደግሞ ቅዱስ ጴጥሮስ እየተራዳቸው ነው የጻፉት ማለት ነው። እንግዲህ 4ቱ ወንጌላውያን በ4ቱ እንስሳ በኪሩቤል ይመሰላሉ። ቅዱስ ዮሐንስ በገጸ ንስር ይመሰላል። ቅዱስ ማቴዎስ በገጸ ሰብ ይመሰላል። ቅዱስ ማርቆስ በገጸ አንበሳ ይመሰላል። ቅዱስ ሉቃስ ደግሞ በገጸ ላም ይመሰላል። በቤተ ክርስቲያናችን ቅዱስ ሉቃስን በገጸ ላም የምትመስልበት ምክንያቱ የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት በላምና በአህያ መካከል መወለዱን ስለሚጽፍ ነው በወንጌል ውስጥ። ሁለተኛው ደግሞ ጌታችንን እንደሚታረድ ላም ሜልጌች ብሎ ገልጾታል ወንጌሉ ላይ። ሶስተኛው ደግሞ ከ4ቱ እንስሳ ኪሩቤል ውስጥ አንዱ ገጸ ላም ይረዳው ይጠብቀው ስለነበረ በገጸ ላም ይመሰላል ማለት ነው። እንግዲህ ቅዱስ ሉቃስ ወንጌሉን የጻፈው ጌታ ባረገ በ22ኛው ዓመት ነው። ይሄው ማለት በ56 ዓመተ ምህረት አካባቢ ነው የጻፈው። ራሱ የሉቃስ ወንጌል ላይ ምዕራፍ 24 ላይ የምናገኘው ታሪክ አለ። ሁለቱ የኤማውስ መንገደኞች የምንላቸው ውስጥ አንደኛው ራሱ ቅዱስ ሉቃስ ነው። ቅዱስ ሉቃስና ቅዱስ ኒቆዲሞስ ናቸው የኤማውስ መንገደኞች ለምንጠራቸው። ነበሩ ማለት ነው። እነርሱ ማንነቱን አላወቁምና ስለ እርሱ ለራሱ እየሰበኩለት ተጉዘዋል። ከሐዘናቸውም ብዛት የተነሳ ማስተዋል ተስኗቸው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ የነቢያትን ትንቢት እየተረጎመላቸው ይሄዱ ነበረ። በዚህ ጊዜም ከነገሩ ማማር ከሚስጥሩ መስመር ጋር ልቦናቸው ይቃጠል ነበረ። ወደ ኤማሁስም በደረሱ ጊዜ በቤታቸው በቤት ካላደርክ ራት ካልበላ ብለው ግድ ይሉታል። በማዕድ ሰዓትም ቡራኪ ሰጥቷቸው ቸር አምላክነቱን ገልጦላቸው ተሰውሯቸዋል ማለት ነው። እነርሱም በሐሴት ከኤማሁስ ተመልሰው እየሮጡ ወደ ኢየሩሳሌም ደርሰው ትንሣኤውን ሰብከዋል ማለት ነው። በመንገዱም ርዝመት አልታወቃቸውም ነበረ። ከዚህ በኋላ ቅዱስ ሉቃስ እንደ ሐዋርያቱ መጽሐፈ ኪዳንን ትምህርተ ቡሐትን ተምሮ መንፈስ ቅዱስን ተቀብሎ ለስብከተ ወንጌል ወጥቷል ማለት ነው። እንግዲህ ቅዱስ ሉቃስ የሉቃስ ወንጌልን ብቻ አይደለም የጻፈው። መጽሐፍ ቅዱስ ውስጥ የሐዋርያትን ስራ ግብረ ሐዋርያት የምንለውን ጽፏል ማለት ነው። ልክ ወንጌሉን ለቴዎፍሎስ ለደቀ መዝሙሩ እንደጻፈለት ግብረ ሐዋርያትንም ለእርሱ በትረካ መልክ ነው ያቀረበው ማለት ነው። ቅዱስ ሉቃስ ቅድም የሕክምና ስራ ይሰራ ነበር ብለን ነበር። ከሱም ውጪ ሰዓሊ ነው። የመጀመሪያ
የሐዲስ ኪዳን የመጀመሪያውን የእመቤታችን ስዕል የሳለው ምስለ ፍቁር ወርዳን ቅዱስ ሉቃስ ነው ማለት ነው። እንግዲህ ከወንጌሉና ከግብረ ሐዋርያቱ ባለፈ በመልእክታት እየዞረ ክርስቲያኖችን እያጸና አሕዛብን እያሳመነ ካገለገለ በኋላ ዝናው በኒሮን ዘንድ ደረሰ ማለት ነው። ከዚህ በኋላ ቅዱስ ሉቃስ ከደቀ መዛሙርቱ አንዱ ለሆነው ለሲላስ መጽሐፎቹን አስረክቦ በድፍረት ወደ ኒሮን ቄሳር ቀርቦ ማለት ነው። ንጉሱም ክርስቶስን አምልኩ የምትል ቀኝ እጅህ መቆረጥ አለባት ብሎ እጁን ከትከሻው በሰይፍ ለይቶ መሬት ላይ ጣለው። ሁሉ ሰው ሲደነግጥ ቅዱስ ሉቃስ ግን ተጎንብሶ የወደቀች እጁን አነሳና እንደነበረች አደረጋት። በዚያም የነበሩ አሕዛብ አመኑ ማለት ነው። መልሶም አሁን እጄ ስራዋን ጨርሳለች አልፈልጋትም ብሎ እንደገና ከእጁ ለይቶ ይጥላታል ማለት ነው። ከዚህም በኋላ በዛን ቀን ካመኑ ክርስቲያኖች ጋር ሰማዕትነት ተቀብሎ ጥቅምት 22 ቀን አርፏል ማለት ነው። እንግዲህ የቅዱስ ሉቃስ ዓመታዊ ክብረ በዓል ጥቅምት 22 ዓመተ ምህረት ሰማዕትነት የተቀበለበት በዓል ነው። በየወሩ በ22 ወርሃዊ በዓሉ ይከበራል። ከሐዋርያው ከወንጌላዊው ከሰማዕቱ ከቅዱስ ሉቃስ እግዚአብሔር ረድኤት በረከትን ይክፈለን። አሜን።